የሚገርም የሆነ የብረት ላይ ያሉትን ቀለማቶች ለማስለቀቅ የሚረዳን አሰራር። በመጀመሪያ ቦትሉ ጫፍ ላይ እንበሳለን። ከዛ አፈር እንሞላለን ማለት ነው። በጣም አፈሩ መበጠር አለበት፣ ስስ መሆን አለበት። የአየር ማስተላለፊያው ላይ በዚች አይነት መልኩ እንቀዳታለን ማለት ነው። አየር ማስተላለፊያው ላይ ቱቦ ላይ ከዛ በውስጥ ጨምረን ፕሬሸር ወይም ደግሞ ሀዋው ወይንም ንፋሱ በሚያልፍበት ሰዓት በምንነፋበት ሰዓት ያንን አፈር በቀላሉ የስስ አፈር ወደ ውጭ ይበትነዋል ማለት ነው። ያ አፈር በፕሬሸር ስለሚሄድ ያጸደዋል በደንብ አድርጎ ያንን እንትን ማለት ነው። የማትፈልጉትን ከለር ያነሰዋል። የሚገርም ነው፣ ግን አሰራሩ ቀላል ነው። ጥንቃቄ ግን ትንሽ የሚጠይቅ ነው ማለት ነው። አሪፍ ጉድ። ላይክ ሰብስክራይብ ማድረጋችሁን ደግሞ አትርሱ። እሺ ወንድሞች እህቶች።